በመካከለኛው ምስራቅ እየነፈሰ ያለው የጦርነት ንፋስ ተራ የፖለቲካ ፍጥጫ ነው ወይስ በሺዎች ከሚቆጠሩ ዓመታት በፊት የተነገረው የአርማጌዶን ጦርነት መጀመሪያ? ኢራንና እስራኤል ለምን በጦርነት ተፋጠጡ? በኢየሩሳሌም ሊገነባ የታሰበው ሶስተኛው ቤተ መቅደስ ከዓለም ፍጻሜ ጋር ምን ግንኙነት አለው? አሜሪካስ ለምን በእሳት መካከል እጇን ታስገባለች? ዛሬ የሁሉንም ጥያቄዎች መልስ ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ክፍል 1 የጥላቸው መጀመሪያ። በመጀመሪያ ኢራንና እስራኤል ጠላቶች እንዳልነበሩ ማወቅ አለብን። እስከ 1979 የኢራን አብዮት ድረስ ሁለቱ ሀገራት የቅርብ ወዳጆች ነበሩ። ነገር ግን የአያቶላ መንግስት ስልጣን ሲይዝ እስራኤልን ትንሿ ሰይጣን በማለት መፈረጅ ጀመሩ። ዛሬ ግጭቱ የደረሰበት ደረጃ ላይ የደረሰው በሁለት ዋና ምክንያቶች ነው። አንደኛው የኢራን የኒውክሌር ፕሮግራም ሲሆን፣ ሁለተኛው ደግሞ ኢራን በእስራኤል ዙሪያ እንደ ሂዝቦላህና ሐማስ ያሉ ቡድኖችን በማስታጠቋ ነው። እስራኤል ይህንን እንደ ህልውና አደጋ ስለምታየው ዛሬ ላይ ወደ ቀጥታ ጦርነት አምርተዋል። ክፍል 2 አርማጌዶን እና የመጽሐፍ ቅዱሱ ትንቢት። ነገሩን ይበልጥ አሳሳቢ የሚያደርገው ሃይማኖታዊ ትንቢት መሆኑ ነው። በመጽሐፈ ራዕይ ምዕራፍ 16 ላይ አርማጌዶን ተብሎ የተጠቀሰው ቦታ በእስራኤል የሚገኘው መጊዶ ነው። ብዙ የሃይማኖት ምሁራን የኢራንና የእስራኤልን ፍጥጫ በሕዝቅኤል 38 ላይ ከተጠቀሰው የጎግና ማጎግ ጦርነት ጋር ያያይዙታል። ትንቢቱ ፋርስ የአሁኗ ኢራን ከሰሜን ኃይሎች ጋር በመሆን እስራኤልን እንደምትወር ይናገራሉ። ይህ ግጭት ወደ ዓለም አቀፍ ጦርነት ያመራሉ የሚለው ጥያቄ የብዙዎችን ልብ እያንቀጠቀጠ ይገኛል። ክፍል 3 የሶስተኛው ቤተ መቅደስ ሚስጥር። ሌላው ትልቁ ነጥብ የሶስተኛው ቤተ መቅደስ ግንባታ ነው። አይሁዶች በታሪካቸው ሁለት ቤተ መቅደሶች ነበሯቸው፣ ነገር ግን ሁለቱም ፈርሰዋል። አሁን ደግሞ ሶስተኛው ቤተ መቅደስን ለመገንባት ዝግጅት ላይ ናቸው። ነገር ግን አንድ ትልቅ መሰናክል አለ። ቤተ መቅደሱ መገንባት ያለበት ቦታ ላይ በአሁኑ ወቅት የእስልምና እምነት ተከታዮች ቅዱስ ስፍራ አላስቃ መስጊድ ይገኛል። አይሁዶች ይህንን ቤተ መቅደስ መገንባት ሲጀምሩ የመሲሁ መምጫ እንደሆነ ያምናሉ። በሌላ በኩል ደግሞ ይህ እርምጃ ከመላው ዓለም ሙስሊም ጋር ታላቅ ጦርነት ሊቀሰቀስ እንደሚችል ይገመታል። ክፍል 4 አሜሪካ ለምን እስራኤልን ትረዳለች? አሜሪካ ለእስራኤል የምታደርገው ድጋፍ ከፖለቲካ በላይ ነው። በመጀመሪያ እስራኤል በመካከለኛው ምስራቅ የአሜሪካ ብቸኛ ታማኝ የዲሞክራሲ አጋር ነች። በሁለተኛ ደረጃ በአሜሪካ ውስጥ ያሉ በሚሊዮን የሚቆጠሩ ክርስቲያን ጽዮናውያን እስራኤልን መደገፍ መጽሐፍ ቅዱሳዊ ግዴታ እንደሆነ ያምናሉ። እስራኤልን የሚባርኩ ይባረካሉ የሚለውን ቃል መሰረት በማድረግ መንግስታቸው እስራኤል እንዲረዳ ከፍተኛ ግፊት ያደርጋሉ። ዓለም በአሁኑ ወቅት በታሪክ ወሳኝ ምዕራፍ ላይ ትገኛለች። የፖለቲካ ውጥረትና የትንቢቶች መፈጸም ወደ አንድ ትልቅ ለውጥ እያመራን ይሆናል። እናንተስ ምን ታስባላችሁ? ይህ ግጭት ወደ አርማጌዶን ያመራናል ወይስ ሰላም ይሰፍናል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።